ሶ አሁን ላይ month of December በብዛት ካምፓኒዎች ብዙ ሰው ሃየር አያረጉም። ኦኬ ሶ ስራ እየፈለጋችሁ ከሆነ አፕላይ ያረጋችሁ ከሆነ እነዚህ ነገሮች ጨምሩባቸው so that January እና February ሲመጣ which is ካምፓኒዎች more budget ምናምን ስለሚያገኙ ሃየሪንጋቸው ራፕ አፕ ያደርጋል። so አሁን ላይ ስራ እየፈለጋችሁ ከሆነ አፕላይ እያደረጋችሁ እነዚህ ነገሮችን ጨምሩባቸው። አንደኛ ሬዚሜያችሁን አፕዴት አድርጉ። every job you apply ሬዚሜያችሁን አፕዴት አድርጉ። ሁለተኛ networking. Go on LinkedIn and network with a bunch of people so that like hiring time ሲጀምር reach out አድርጋችሁ oh I applied for this job what do you think ብላችሁ እንድትጠይቋቸው ማለት ነው። ሶስተኛ ስኪላችሁ ላይ ስሩ። ሰርቲፊኬቶችን ውሰዱ። ሰርቲፊኬሽን ምናምን የሚያስፈልጋችሁ ነገር ከሆነ ጆብ ዲስክሪፕሽኖቹን እያያችሁ እነዛ የሚያስፈልጓችሁ ጆብ ዲስክሪፕሽኑ ላይ ሊስት የተደረጉት ነገሮች እናንተ ግን የሌላችሁ ነገሮች ላይክ እንዳልኩት ሰርቲፊኬሽን ሊሆን ይችላል ወይ ሬዚሜያችሁ ላይ ኢንክሉድ ያላደረጋችሁት ነገር ካለ ምናምን እነዛን ሰርቲፊኬቶች ውሰዱና ሬዚሜያችሁ ላይ ኢንክሉድ አድርጉት። አራተኛ ሊንክድናችሁን አፕዴት አድርጉ። ኦኬ ሜክ ሹር your LinkedIn is polished and updated። አምስተኛ ሊንክድናችሁ ላይ አክቲቭ ሁኑ። ሰዎችን አድ አድርጉ፣ ሜሴጅ ላኩላቸው፣ ሃፒ ኒው ይርስ በሏቸው፣ ፕሮሞሽን ካገኙ ኮንግራቹሌሽንስ በሏቸው። ቢ አክቲቭ ኦን ሊንክድን። ሊንክድን is a social media። አክቲቭ ካልሆናችሁ you know it has no use, so just consider it as if you're using Facebook but professionally እና አክቲቭ ሆኑላችኋለሁ። እና እነዚህን 5 ነገሮች አፕላይ በማድረግ ራሳችሁን ጃንዋሪ እና ፌብሩዋሪ ላይ ጆብ hiring surge ሲመጣ እንድታዘጋጁ መክራችኋለሁ። I hope this was helpful ከሆነ subscribe follow አድርጉኝ and then go on YouTube and subscribe to my channel because I'm on YouTube too you guys. Okay, bye.